መጀመሪያ ራሳችንን መቀየር ጓደኛ ወይም ደግሞ ተጨማሪ ጓደኛ ከመያዛችን በፊት ወይም ደግሞ ተጨማሪ ጓደኛ የምንላቸው ምሳሌ ፍሬንድሺፕ ሊሆን ይችላል። ፍቅረኛ ልትኖረን ትችላለች እና ፍቅረኛ ከመያዛችን በፊት ወይም ደግሞ ትሩ ፍሬንድሺፕ ከመያዛችን በፊት መጀመሪያ ራሳችንን መቀየር ራሳችንን ማሻሻል ይኖርብናል። ራሳችንን የምናሸንፍ አይነት ወንድ መሆን ይኖርብናል። ስለዚህ ከምትንጠለጠል ወይም ደግሞ ፍቅረኛ አለች ብለህ ስለ ፍቅረኛ ራስን ታታሸንፍ ራስህ ጋር ሊኖሩ የሚገቡ ፐርሶናሊቲዎች ሳይኖሩክ ፍቅረኛ ካልያዝኩ ብለህ የምትንጠለጠልበት ጊዜ ላይ አይደለም ያለው። ስለዚህ ራስህን ፍቅረኛ ከማሰብ ፍቅረኛ ከመያዝ በፊት ምን ማድረግ አለብህ? ራስህን ማሸነፍ ይኖርባል። ስለዚህ ተጨማሪ ጓደኛ ከመያዛችን በፊት እኛ ራሳችንን ብቁ አድርገን መገኘት ይኖርብናል። ኢሞሽናል ኢንቴሊጀንስ ሊሆን ይችላል፣ ፐርሶናሊቲ ሊሆን ይችላል፣ ፊዚካል ማዘጋጀት ራሳችንን ለዛ ነገር ኢንዱራንሱ ሊኖረን ይገባል። ስለዚህ ተጨማሪ ጓደኛ ከመያዛችን በፊት ብቁ ነው ሆይ ብቁ ነኝ ወይ? ፍቅረኛ የሚባለው ነገር ሲመጣ ተያይዞ የሚመጡ ፊዚካሊ ለውጥ ይኖራል፣ ኢሞሽናሊ ለውጥ ይኖራል። ገብቶሃል? ስለዚህ የምታረጋቸው እንቅስቃሴዎች ሁሉ ይቀየራሉ። ለአንተ ማሰብህን ትተህ ስለ ፍቅረኛ ማሰብ ትጀምራለህ። ስለዚህ መጀመሪያ ያንን ነገር ለማድረግ እኛ ብቁ ነው ወይ? ምን ነገሮች ያስፈልጉናል? መጀመሪያ ፍቅረኛ ከመያዛችን በፊት ጓደኛ ከመያዛችን በፊት እኛ ላይ ሊኖሩ የሚገቡ ፐርሶናሊቲዎች አሉ። ስለዚህ መጀመሪያ አንተ ብቁ ነህ ሆይ የሚለውን ነገር መያዝ አለበት። ስለዚህ ከመያዝ በፊት አንተ ብቁ ነህ ሆይ ሲባል ብቁ የምንሆንባቸው መስፈርቶች አሉ። እነሱን ነው አብረን የምናየው ዛሬ። ስለዚህ ፍቅረኛ ልትይዝ የምታስብ ከሆነ ካልያዝክም ይሄ ቪዲዮ ይጠቅምሃል። ስለዚህ ምንድነው ራስህን ታውቀዋለህ ሆይ? ምን ይሰማሃል? አንተ ለራስህ የሚሰማህ ስሜት ምንድነው? የሰው ልጅ በጓደኛ ስለተከበበ በጓደኛ ተከቦ በሚስቅበት ጊዜ አይደለም የሰው ልጅ ደስታ የሚለካው። ከዛ በፊት ብቻውን በሚሆንበት ሰዓት የሚሰማው ስሜት ነው የሰው ልጅ ትክክለኛ ደስታ፣ ትክክለኛ የሆነ ሰላማዊ ህይወት። በጓደኛማ ስንከበብ የማናወራው ታሪክ የለም። ግን ብቻችንን ስንሆን ደስተኛ ነን ወይ? ለዛ ነገር ብቁ ነን ወይ? ብቻችንን ስንሆን እኛ አእምሯችንን ስንጠይቀው ምንድነው የሚሰማን? ምንድነው የሚመሰጠን መልስ የሚለውን ነገር ማየት ይኖርብናል። ለሚሰማህ ስሜቶች ዝግጁ ነው ሆይ? ትክክለኛ መልስ ነው ወይ የምትሰጠው? ምሳሌ የሚሰማህን ስሜት ስናይ አንደኛ ጥላቻ ይሰማናል። ከሰዎች ጋር ያለን ተግባቦት ምናምን ሳንግባባ በምንቀርበት ሰዓት ላይ ጥላቻ ይሰማናል። ንዴት አለ፣ ቁጣ አለ። በዛን ሰዓት ላይ ደስታም አለ፣ ሀዘንም አለ። ስለዚህ ቢያንስ ለነዚህ ስሜቶች ተገቢውን ምላሽ የምንሰጥ ሰው መሆን አለብን። መጀመሪያ ሌላ ሰው ከመጨመራችን በፊት ሌላ ሰው ትዳርም ሊሆን ይችላል። አሁን ያስካትን ፍቅረኛ ወደ ትዳር መቀየር የምትፈልግ ከሆነ እኒህ ነገሮች አብረው ተከትለው ይመጣሉ። ስለዚህ እነዚህን ነገሮች ምን አይነት መልስ ነው እየመለስክላቸው ያሉ? ትናደዳለህ፣ ትበሳጫለህ፣ ትቆጣለህ፣ ሀዘን አለ፣ ደስታ አለ። ከልክ በላይ ትደሰታለህ ወይ? ሀዘን ሲመጣብህም ስብርብር ትላለህ ወይ? ጠንካራ ነህ ወይ የሚለውን ነገር ማየት ያስፈልጋል። ለምን ፍቅረኛ ከያዝን በኋላ የሷን እንትኗን ብቻ አይደለም ፊዚካሏን ብቻ ወይ ንግግሯን ወይም ደግሞ ፍቅሯን ብቻ አይደለም ሀዘኗንም ደስታዋንም ትጋራለህ። ስለዚህ የዛን ሰዓት ላይ ያንተን ደስታ ትተህ በሷ ደስታ ትደሰታለህ። ያንተን ሀዘን ትተህ በሱ ሀዘን ታዝናለህ። ለዛ ሀዘንና ደስታ ዝግጁ ነው ወይ ለመቀበል? ብቁ ነኝ ወይ የሚለውን ነገር ማወቅ ያስፈልጋል። ስለዚህ ራስን የምታረጋጋ ሰው ነው ወይ? ኢሞሽናል ኢንተሊጀንስ የተስተካከለ መሆን አለበት። በንዴት ሰዓት፣ በቁጣ ሰዓት ምን ያክል ነው የሚሰማ ስሜት የሚለውን ነገር ማየት ያስፈልጋል። አለበለዚያ ግን ካላየን ሌላ ሰው መጨመር የለብንም። ራሳችንን ማሸነፍ የሚጠቅመንን የማይጠቅመንን ነገር አይዴንቲፋይ ማድረግ የምንችል ገብተዋል አይደለ? ስለዚህ ይገባኛል የምንለውን ነገሮች የምናደርግ የሚጠቅመንን የማይጠቅመንን ነገር የምንለይ ሰዎች መሆን አለብን። ስለዚህ ኢሞሽናል ኢንተሊጀንሳችን የተስተካከለ መሆን አለበት። በምትናደድበት ሰዓት፣ በምትቆጣ ሰዓት ላይ ስሜቶችህ፣ ንዴትህ፣ ጥላቻ እስከምን ያክል ነው ጥላቻነትህ የሚለውን ይቅር ባይ የሆነ ልብ አለ ሆይ የሚለውን ነገር መጀመሪያ ማየት ያስፈልጋል። ስለዚህ እነዚህን ነገሮች ነው ሴቶች አይተው
አንተን ሰሌክት ሊያደርጉህ የሚችሉት። ገብቶሃል? በምን ሰሌክት ያደርጋል የሚለውን ነገር አብረን እናያለን እስከ ቪዲዮ መጨረሻ። ስለዚህ እነዚህ ላይ ብቁ መሆን ያስፈልጋል። አለበለዚያ ጥሩ አይመጣም ማለት ነው። ስለዚህ ራስን ማሸነፍ፣ ራስን ማወቅ፣ ራስ ላይ መስራት፣ ራሳችንን መቀየር ይኖርብናል። መጀመሪያ እኛ ለዛ ነገር ዝግጁ ለመሆን ምን ያስፈልገናል የሚለውን ነገር ስሜታችን ብቻ ተከትለን ልንገባ ይገባል። አንድ ሴት ስንይዝ ለመያዝ ስናስብ፣ አንድ ወንድ ደግሞ አንቺም ከሆንሽ ለመጥበስ ወይም ደግሞ ጓደኛ ለማድረግ ስታስቢ መጀመሪያ ራስን ማወቅ፣ ራስን ማሻሻል፣ ራስን አሻሽሉ መገኘት ይኖርብናል። ስለዚህ ኢሞሽናል ኢንተለጀንሳችን የተስተካከለ መሆን ይኖርበታል። ስለዚህ የሴት ጓደኛ ከመያዝ በፊት ራስን ብቁ ማድረግ ይኖርብሃል። ብቁ የሚያደርጉ ነገሮች ለምሳሌ ስጠቅስልህ ነገሮችን የመፍታት አቅም እንዴት ነህ? የሆነ ነገር ችግር ሲፈጠርብህ ምን አይነት አቅም ነው ያለ? ድረሱልኝ የምትል ሰው ነህ ወይስ ራስህ ማኔጅ አድርገህ ሞክረህ ካቃተህ በኋላ ነው ወይስ ቤተሰብን ጓደኛን የምትጠራው? ምን አይነት ነህ? የነገሮችን አፈታት በምን አይነት መንገድ ነው የምፈታቸው? በህይወት የሚያጋጥሙ ፈተናዎች አሉ። እነዛን ፈተናዎች እያለፍክ ባለበት ሰዓት ላይ እንዴት አድርገህ ነው ያፈታትህ? እንዴት ነው? በቁጣ ነው ነገሮችን የምትፈታው? በንዴት ነው? በመማታት ነው? በንግግር ነው ነገሮችን የምትፈታው? ወይስ ምንም ነገር ሳትሞክር ጓደኛን የምታማክር፣ ቤተሰብን የምትጠይቅ፣ ይሄ ነገር አጋጠመኝ ብለህ የምትደውልና የምታወራ አይነት ሰው ነህ ወይ የሚለው ማየት ያስፈልጋል። ሌላው የአረዳድ ችሎታህ እንዴት ነው? በአንድ ወይ ብቻ የምታይ ሰው ነህ ወይስ ከርቭ ማየት የምትችል ነህ? 360 ዲግሪ አይንህን እያሽከረከርክ ማየት የምትችል ሰው ነው ወይ የሚለውን ነገር አይዴንቲፋይ ማድረግ ያስፈልጋል። እንደ 90 ዲግሪ ወይም ደግሞ እንደ ቀጥታ የሆነ ዲግሪ ይዘን ነው ወይ ችግርን የምንፈታው? ችግርን የምንፈታበት ወይ ይለያያል። ገብተዋል? በተለያዩ መንገዶች ነው ነገሮችን መፍታት ያለብን። ስለዚህ ችግሮችን የምትፈታበት አረዳድ እንዴት ነው የሚለው ነገር ማወቅ ይገባሃል። ሌላው የተረጋጋህ መሆን አለብህ። ገብቷል? ችኩል የሆንክ ሰው መሆን የለብህም። ለነገሮች ወዳውን ማግኘት የምትፈልግ፣ ነገሮችን ወዳውን መቀየር የምትፈልግ፣ ካልሆነልኝ የምትል ሰው ነህ ወይ? ስለዚህ ኢሞሽናልስ እንዴት ነህ? ቶሎ የምትረጋጋ ሰው ነህ የሚለውን ነገር መለየት ይኖርብሃል። ሌላው ጠንካራ መሆን የሚያስፈልግህን ነገሮች በምን አይነት መንገድ መፍታት እንዳለብህ ማወቅ ይኖርብሃል። ጠንካራ መሆን ትፈልጋለህ? ጠንካራ የሚያደርጉህን ነገሮች ታደርጋቸዋለህ ወይ? ወይስ ይህንን ነገር ላደርገው አስቤ ነበር ብለህ ላደርገው አላደርገው ብለህ ጓደኛን የምታማክር ሰው ነህ ወይ? አየህ፣ ሁሉም ነገሮች ወደ ራስህ ነው የሚመጣው። ራሳችንን መጠየቅ ይኖርብናል። ራሳችን ላይ ነው ሁሉ ነገር መልስ ያለው። ስለዚህ የዛን ሰዓት ላይ ነው ነገሮችን መመለስ፣ ነገሮችን ማስተካከል ያለብን። ራሳችንን ማሸነፍ፣ ራሳችንን ማወቅ ይቀድማል ሌላ ሰው አንድ ሰው ከመጨመራችን በፊት። ገብቶሃል? በዛ ሰው ውስጥ አይደለም ተደብቀህ የምትኖረው። ስለዚህ የምትይዘው ጓደኛ፣ የምትይዛት ሴት፣ የምትይዙ ፍቅረኛ ራሳችንን መጀመሪያ አሸንፈናል ወይ፣ ራሳችንን በደንብ እናውቀዋለን ወይ የሚለውን ነገር ማወቅ ያስፈልጋል። ስለዚህ እነዚህን ነገሮች ነው ሴት ልጅ የምታይበት። ሀብት ስላለህ፣ ቆንጆ ስለሆን፣ ፊዚካሊ ስላማረ አይደለም። ገብቶሃል? ለትዳር አጋር የምትፈልግህ ሴት እነዚህን ነገሮች ነው የምታየው። ትክክለኛ ልጆችን መውለድ የምታስብ፣ ከአንተ ዘርን መቀጠል የምትፈልግ ሴት ከሆነች ልታይ የምችለው እነዚህን ነገሮች፣ ጠንካራ ነው ወይ፣ የሚጠቅመውን የማይጠቅመውን ነገሮች የሚለይ አይነት ወንድ ነው ወይ የሚለውን ነገር አይዴንቲፋይ ታደርጋለች። ስለዚህ አንተ በእነዚህ ነገሮች ብቁ ነህ ወይ የሚለውን ነገር ራስን መጠየቅ ይኖርብሃል። ስለዚህ በምን አይነት መንገድ መፍታት እንዳለብህ ማወቅ አለብህ። የሆነ ችግር በሚያጋጥምብህ ሰዓት ላይ እንዴት ነው አፈታትህ፣ የችግሮችን አመጣጥ እንዴት ነው የምትቀበላቸው የሚለውን ነገር ትክክለኛ አፍቃሪ ወይም ደግሞ የምታፈቅራት ልጅ፣ ሚስትህ ወይም ደግሞ ባልህ ባል የምታደርግ እነዚህ ነገሮች አይታል። ሌላ ምንም ነገር አይታ አይደለም። ገብቷል? ስለዚህ
ትክክለኛ ጠንካራ የሆነች ሴት ትክክለኛ የህይወት አጋር የምትፈልግ ከሆነ መጀመሪያ ራስህን በእነዚህ ቴስት ማድረግ ይኖርብሃል። ከዛ በኋላ ብቁ ነህ። አንተን የማይፈልግ ሰው የለም። ስለዚህ እነዚህ ነገሮች አድርግ። በህይወትህ የምታይብህ ደግሞ ማለት ነው መንፈሳዊ ህይወትህ ላይ ምን ያክል ጠንካራ ነህ፣ ለምታመልከው እምነትህ ለያዝከው እምነት ምን ያክል ጠንካራ ወንድ ነህ የሚለውን ነገር ማንኛይቱም ሴት ታይብሃለች። ስለዚህ መንፈሳዊ ህይወትህ ላይ ጠንካራ መሆን ይኖርብሃል። ሌላው ኃላፊነት የሚሰማው ወንድ። የሆነ ነገር ችግር ሲመጣ አጎቴ፣ አባቴ፣ እናቴ የሚል አይነት ወንድ ሴት ልጅ አትፈልግም። ነገሮችን በራሱ ተቋቁሞ ማለፍ የሚችልን አይነት ወንድ ነው የሚፈልጉት። ስለዚህ አንተ ለዛ ነገር ብቁ ነው ወይ? ኃላፊነትን የመወጣት ሪስፖንሲቢሊቲ ይሰማሃል ወይ? ለምታደርጋቸው አክሽኖች፣ ለምታደርጋቸው ድርጊቶች ኃላፊነት ይሰማሃል። ኃላፊነትን የሚሰማው ወንድ በጣም ይወዳሉ። ስለዚህ ተጠቀምበት ማለት ነው። ሌላው የመምራት አቅም አለ ሆይ? ራስን አሸነፍ፣ ቤተሰብን የመምራት ቤተሰብን የመፍጠር ኃላፊነት አለ ሆይ? አቅም አለ ሆይ? ዝግጁ ነው ሆይ ለዛ ነገር? ራስን ከማሸነፍ ራስን ከማወቅ ስለሚጀምር ማለት ነው። ስለዚህ ሌላው ቅድሚያ የሚሰጠውን ነገር ማወቅ የሚችል ወንድ። ምሳሌ መንፈሳዊ ህይወትን ማስቀደም ካለበት መንፈሳዊ ህይወትን የሚያስቀድም ወንድ፣ ቤተሰቦችን የሚያስቀድም ወንድ ይፈልጋል። ስለዚህ አንተ ምን አይነት ወንድ ነህ? ቤተሰብን የምታስቀድም፣ ራስን የምታስቀድም፣ ቅድሚያ መስጠት ያለብህን ነገሮች የምታውቅ አይነት ወንድ ነህ? ራስን መጠየቅ አለብህ። እነዚህን ነገሮች ከመለስክ ፍቅረኛ ማየት ትችላለህ። ራስን አሸንፈሃል። ነገሮችን እንዴት አድርገህ መፍታት እንደምትችል ታውቃለህ። ከፍቅረኛህ ጋር የሚፈጠሩ ግጭቶችን፣ አለመግባባቶችን እንዴት አድርገህ ሶልቭ ማድረግ እንደምትችል አይከብድህም ማለት ነው። ስለዚህ አብዛኛው ሪሌሽንሺፕ የሚፈርሰው ሶስተኛ ወገንን በማስገባት ነው። ነገሮችን አስተካክሎ ማውራት በዲስከስ ማድረግ ክህሉ ስለሌለ ሌላ ሶስተኛ ወገን ገብቶ እንዲያወራላችሁ ይፈልጋሉ። ሶስተኛ ወገን የገባበት ትዳር፣ ፍቅረኛ ግንኙነት፣ ሪሌሽንሺፕ ቀጥሎ አላየሁም። ስለዚህ የሆነ ነገር እንደጎደለ አይነት ስሜት ብትቀጥሉ ለራሱ በጣም ከባድ ነው የሚሆነው። ስለዚህ በንግግር የምታምን አይነት ወንድ ነህ ወይ? በውይይት የምታምን አይነት ወንድ ነህ ወይ? ሽንፈትህን የምትቀበል አይነት ወንድ ነህ ወይ? እነዚህ ነገሮች መለየት ይኖርብሃል፣ ላንቺም ማለት ነው። አንቺም ሽንፈትሽን የምትቀበል አይነት ሴት ነሽ ወይ የሚለውን ነገር በደንብ አድርገን መለየት ማወቅ ይኖርብናል። ሌላው ታጋሽ መሆን አለብህ። የምትታገስ መሆን አለብህ። ትዕግስትህ የሆነ ደረጃ ድረስ ይሄዳል፣ ግን በቶሎ የምትናደድ፣ በቶሎ የምትቆጣ፣ በቶሎ የምትደሰት አይነት ወንድ ነህ ወይ? በትናንሽ ነገሮች የምትከፋ፣ በትላልቅ ነገሮች የምትደሰት ነው ወይ? ይህንን ሁሉ ታጋሽ መሆን አለብህ። ውሳኔ የመስጠት ኃይል አለ ወይ? የሆነ ነገር ዲሳይድ ስታደርግ ስትወስን ምን ያህል ፐርሰንት ነው የምትወስነው? ወጣ ገባ እያልክ ቢሆንም ባይሆንም እያልክ የምታስብ አይነት ወንድ ነህ? እሱን ነገር መለየትና ማወቅ ያስፈልጋል። ስለዚህ ውሳኔ የመስጠት ኃይል ሊኖርህ ይገባል። ሌላው ቀና ልብ ያለው ሰው፣ መውደድና ማፍቀር የሚችል ትሁት ልብ ያለው፣ በትንሽ የሚረዳ አይነቱን ወንድ ሴት ልጅ ትፈልጋለች። ስለዚህ አንተ ለዛ ነገር ዝግጁ ነህ ወይ? ማድነቅ የሚችል ትንሽ ነገርን አይቶ ማድነቅን ማፍቀርን የሚችል አይነት ወንድ ነው ወይ? ስለዚህ በጣም ተኩላለህ ስትመጣና በጣም ሳትለብስ ስትመጣ እንዴት ነው የምታያት? ስለዚህ ከቨር የምታይነው ሰው ነህ ወይስ ልብ ውስጥ ጠልቆ ገብቶ የማየት እውቀትና ችሎታ አለ ወይ? የመረዳት ችሎታ አለ ወይ የሚለውን ነገር ማወቅ ያስፈልጋል። የገንዘብ አቅም መጀመሪያ ቢኖርም ባይኖርም ችግር የለው። ቢኖር የተሻለ ነው። ግን እነዚህ የጠቀስኩልህ ነገሮች ከሌሉህ ምንም ዋጋ የለው።
ገንዘብ ኑሮክ ስሜትን ልትገዛ አትችልም። አንደርስታንዲንግን ልትገዛ አትችልም። ነገሮችን የመፍታት አቅም እንዲኖርህ ልትገዛ አትችልም። በገንዘብ ቁስ ነው በገንዘብ ልትገዛ የምትችለው። ቁስ የሆኑ ነገሮችን ያስከውን ስልክ ልትገዛ ትችላለህ። ቤት ልትገዛ ትችላለህ። መኪና ልትገዛ ትችላለህ። ግን ስሜትን ልትገዛ አትችልም። ስለዚህ ቀስ በቀስ እነዚህ አይነት ክሂሎች ጠንካራ የሆንክ ወንድ ከሆንክ በስራ ብርቱ የሆንክ ወንድ ራስን የምታሸንፍ ራስን ለማሸነፍ የምትጥር አሁን ካለህበት ድህነት አሁን ካለህበት ማጣት መለወጥ እንደምትችል የምታሳየው አይነት ወንድ ነው። እነዚህ ነገሮች ካደረክ ምንም ሀብታም ማትሆንበት ምንም አይነት መንገድ አይኖርም ማለት ነው። ስለዚህ የገንዘብ አቅም ብዙም አስፈላጊ አይደለም ብዬ አምናለሁ። መጀመሪያ እነዚህ ኢሞሽናል ኢንተለጀንሶች አይኪውህ፣ አረዳድህ፣ ጥንካሬ ይወስነዋል መጀመሪያና ማለት ነው። ጥንካሬ ሳይኖርህም ገንዘብ ልታገኝ አትችልም። ጎበዝ ሰራተኛ ሳትሆን ገንዘብ ልታመጣ አትችልም። ስለዚህ እነዚህ ነገሮች ያስፈልጉሃል ማለት ነው። ስለዚህ ዋጋ የለውም ማለት ነው። ገንዘብ መጀመሪያ ላይ ቢኖርም ባይኖርም ያን ያክል ኢፌክት አለው ብዬ አላስብም። መጀመሪያ ላይ የሚያልጠቀስኩላችሁ ለዛ ነው። ስለዚህ የጠቀስኩልህን ነገሮች ከልብህ ማዳመጥ አለብህ፣ ወይም ደግሞ ከልብህ ጋር አውርተህ መመለስ ይኖርብሃል። ምን አይነት ወንድ እንደሆንክ ራስህ ጋር መገናኘት ማውራት ይኖርብሃል። ስለዚህ መጀመሪያ የጠቀስኩልህ ነገሮች አሉ። እነዚህ ጥላቻ ስሜቶች፣ የሚሰማህን ስሜቶች የምታሸንፍ የተረጋጋህ ሰው ነው ሆይ፣ ታጋሽ ነው ሆይ የሚሉትን ነገሮች ማወቅ ያስፈልጋል መጀመሪያ። ስለዚህ መጀመሪያ የጠቀስኩልህን ነገሮች ካሉ ገንዘብ በጊዜ ሂደት የሚመጣ ጠንካራ የስራ ባህል ላይ ጎበዝ ከሆንክ በራስ አመለካከትህ ቅን ከሆንክ ምንም አይነት ገንዘብ የማታገኝበት ምንም አይነት ነገሮችን የማትቀይርበት ምንም አጋጣሚ አይኖርም ማለት ነው። ስለዚህ ራስህን ማሸነፍ የምትችል አይነት ወንድ ትሆናለህ ማለት ነው። ስለዚህ ሁሌም ራስህን ማደስ አለብህ። ሁሌም ራስህን ማሻሻል አለብህ። ራስህን ሁሌም አፕዴት ማድረግ አለብህ። ልክ ስልክ ሪስታርት እንደምናደርገው ማለት ነው። ሁልጊዜ ራሳችንን ሪስታርት ማድረግ፣ አፕዴት ማድረግ፣ ማሻሻል ይኖርብናል። ራስህን የምትንከባከብ አይነት ወንድ መሆን ይኖርብሃል። ቅድሚያ የምትሰጥ አይነት ወንድ፣ የሚጠቅምህን የማይጠቅምህን አይዴንቲፋይ የምታደርግ አይነት ወንድ መሆን ይጠበቅብሃል ማለት ነው። ስለዚህ ራስህን ቀይር። አሁን ካለበት አመለካከት፣ አሁን ካለበት ነገሮች፣ ከምታደርጋቸው ነገሮች ራስህን መቀየርና ራስህን አፕዴት ማድረግ በጣም የሚያስፈልግ ነገር ነው ማለት ነው። ከዛ እንኳን የወደዱህ የጠሉህም ለራሱ አጨብጫቢዎች ይሆናሉ። ያን ጊዜ ራስህን ቀይረህ ያን ጊዜ የምትፈልገውን ነገሮች ሁሉ አግኝተህ ስታገኝ ያን ጊዜ የማይመጣልህ አይነት ሰው የለም። የሚጠልቅ ሰዎች ሁሉ አጨብጫቢ ይሆናሉ የዛን ሰዓት ላይ። ስለዚህ የጠሉህም ሰዎች አጨብጫቢ እንደሚሆኑ ካወቅ መስራት፣ ጠንካራ የሆነ ወንድ፣ ራስን የምታሸንፍ አይነት ወንድ፣ የሁሉም የሴቶች ምርጫ ጠንካራ የሆነ ወንድ ነው። ማፍቀርን የሚችል ንጹህ ልብ ያለው ታታሪ የሆነ ደግ የሆነ ቅን የሆነ ወንድን ይፈልጋሉ። ገብተዋል? የሚረዳቸው የሚያዳምጣቸው ይፈልጋሉ። የሚንከባከባቸው ወንድ ይፈልጋሉ። ስለዚህ አንተ ለዛ ነገር መጀመሪያ ዝግጁ ነህ የሚለውን ነገር ያስፈልጋል። ስለዚህ ወንድሜ ህይወትህን ማስተካከል የምትፈልግ ከሆነ ወይም ደግሞ ህይወትህን ወደ ትዳር መቀየር የምትፈልግ ከሆነ እስክትስተካከልልህ ድረስ አሁን ያለህበትን ደረጃ እስከምታስተካከል ድረስ ፍቅረኛ ባትይዝ ጥሩ ነው ብዬ ነው የማስበው። እነዚህ ነገሮች ከሌሉህ ባትይዝ አሪፍ ነው። ራስን ማሸነፍ ራስህን መሆን መጀመሪያ ይቀርማልና ማለት ነው። ፍቅረኛ ስትይዝ ብዙ ነገሮች ናቸው የሚመጡብህ ብያለሁ። የእሷ ሀዘን ይመጣብሃል፣ የእሷ ደስታ ይመጣብሃል፣ የእሷ የስሜት እንትን ማለት መራገብ ይመጣብሃል። አንዴ ጥሩ ትሆናለች፣ አንዴ መጥፎ ትሆንብሃለች፣ አንዴ ትበሳጫለች፣ አንዴ ታኮርፋለች፣ አንዴ ትነጫነጭብሃለች። ያንን ነገር የምትችል ሰው ነው ወይ? እነዛን ነገሮች ካልቻልክ መጀመሪያ ራስህን ብቁ ማድረግ ይኖርብሃል ማለት ነው። ስለዚህ ወደ ትዳር አትቸኩል። መጀመሪያ ራስህን ማሸነፍ ይኖርብሃልና ማለት ነው። ትዳር ላይ ስትገባ ደግሞ የራሱ የሆነ ቼንጆች አሉት፣ የራሱ የሆነ ቢሄቪየር አለው፣ የራሱ የሆነ የሚመጡበት ተጽዕኖዎች አሉ። መጀመሪያ ራሳችንን ዝግጁ ማድረግ ያስፈልገናል። ስለዚህ
መቸኮል የለብህም። ዓለም ባይዘዌ ማለት ነው። ዓለም ማለት ነው የምትቀበለው ጠንካራዎችን እንጂ ልፍስሶችን አይደለም። ዓለም ለራሱ የምትቀበለው። ስለዚህ ማንኛይቱም ሴት አንተን ልትቀበልህ የምትችለው ጠንካራ የሆንክ ወንድ ከሆንክ ነው። ልፍስፍስ የሆንክ ወንድ ከሆንክ ማንም አይቀበልህም። እስፔሻሊ እንኳን ፍቅረኛህን ተዋትና ቤተሰብህ ለራሱ ከሌለህ የለህም። ገብቶሃል? ሲኖርህ ነው ሁሉም የሚፈልግ። ጠንካራ ከሆንክ መሻሻልን ፈልገ ለመሻሻል የምትጥር ጎበዝ የሆንክ ወንድ መሆን አለብህ። ፈጣሪም ሊያግዝህ የሚችለው ስትሞክር ነው፣ ስታደርግ ነው፣ ስትጠይቅ ነው። ገብቶሃል? ስለዚህ መጀመሪያ ራስ ማሸነፍ ይቀርምብሃል ማለት ነው። ስለዚህ ጠንካራ ወንድ ማንም ሰው ይፈልገዋል። ማንኛውም ሴት ናት ጠንካራ የሆነ ወንድን የምትፈልገው። ስለዚህ ጠንካራ የሆንክ ወንድ መሆን አለብህ። ጠንካራ ካልሆንክ ቢኖርህም ባይኖርህም ማንም አይፈልግህ። ጠንካራ የሆንክ ወንድ መሆን አለብህ። ወይም ደግሞ ቢኖርህ እንኳ ወይም ደግሞ ገንዘብ ኑሮክ እነዚህ አይነት ኢሞሽናል ኢንተለጀንሶች ወይም ደግሞ ስኪሎች ከሌሉ ማለት ነው ገንዘብህን ተጠቅሞ ይጥሉሃል። ብልህ ካልሆንክ ገብቷል። ጠንካራ ካልሆንክ ማንም ሰው ለገንዘብህ ብቻ ብሎ መጥቶ አንተን አውጥቶ ይጥልሃል። ስለዚህ በጣም ራስህን መቀየርና ራስህን ማሻሻል ይኖርብሃል። ስለዚህ በጣም የሆነ ጠንካራ የሆንክ ወንድ መሆን ይኖርብሃል። የብዙ ሴቶች ምርጫ ጠንካራ የሆነ ወንድን ስለሆነ ስለዚህ ጠንካራ መሆን አለብህ። አሁን ላይ የሚያስፈልግህ ነገር ቢኖር ምንድን መሰለ? በጣም አስፈላጊው ነገር ፈጣሪ ብቻ ነው። የፈጠረህን ፈጣሪ ብቻ አስቀድም። ከፊትህ ሊሆን የሚገባው እነዚህ ነገሮች ከሌሉ ፍቅረኛህን ገለል አድርጋት። የሚያስፈልግህ ነገር አሁን ላይ ፈጣሪ ብቻ ነው እና ጠንካራ የሆንክ ወንድ፣ ጠንካራ የሆንክ ሰራተኛ መሆን ነው የሚያስፈልግህ። ስለዚህ ሁሉም ነገር ከዛ በኋላ ይሳካልሃል። ጠንካራ የሆንክ ወንድ ፈጣሪን ካስቀደምክ ለዛ ነገር የምትሰራ ከሆነ የማይሳካልህ ነገር የለም። ከፊትህ ማስቀደም ያለብህ ነገር ምንድን ነው? ፍቅረኛ ሰው አይደለም። ስለዚህ ፈጣሪን ከፊትህ አስቀድም። የምትፈልገው ነገሮች ሁሉ ይደረጉልሃል። አንተም ሰበቡን አድርስ። ሰበቡን ስታደርስ ፈጣሪ ያግዝሃል። ጠንካራ የሆንክ ወንድ ትሆናለህ ብዬ አስባለሁኝ። ስለዚህ ከዚህ ቪዲዮ የተማርክበትን በኮሜንት ሴክሽን አስቀምጥልኝ። በጣም አድርጌ አመሰግናለሁኝ። የለውጥ ጊዜ ይሁንልህ።